ሰላም ሰላም እንዴት ናችሁ? በዚህ ቪዲዮ የላፕቶፕ አዳፕተር ሲበላሽብን እንዴት እንደምናስተካክል አሳያችኋለሁ። በዚህ በምስሉ ላይ የምታዩትኝ ይሄኛው ፊውዝ ነው። ፊውዝ ያው ለፕሮቴክሽን ነው የሚያገለግለው። ኦቨር ከረንት ሲመጣ እንደ ፕሮቴክሽን ያገለግላል። በአዳፕተራችን የመጀመሪያ ፓርት ላይ የምናገኘው ፊውዝ ነው። ሶ ፊውዛችን ለመንቀል አይረን ይዣለሁ በግራ እጄ፣ በቀኝ እጄ አይረን ይዣለሁ፣ በግራ እጄ ደግሞ ሊድ ነው። ሶ እሱን ለመንቀል እንትን እያረኩ ነው። ትንሽ ይሄን ሞቅ ሞቅ እናደርግና ሳከር ተጠቅሜ የሚቀልጠውን ሊድ እነቅላለሁ ማለት ነው። ሶ አሁን ሳከሬን ይዤ በሳከር እንግዲህ ይታያችሁ ከሆነ ይሄኛው ሲቀልጥ በሳከር ሳብ አደርገዋለሁ ማለት ነው። ምስሉ የሚታያችሁ ከሆነ ይሄኛው ሳከር ይባላል። ሳከር አይረኑ የሚያቀልጠው ሊድ ሪሙቭ ለማድረግ ወይ ደግሞ ለማንሳት ይጠቅመናል። ሰው እንደዚህ ሲቀልጥ በሳከሩ ፑሽ አድርጌ ስበዋለሁ ማለት ነው። ያው ለመያዝ አልተመቸኝም፣ ለዛ ነው በአንድ እጄ ሳከር በአንድ እጄ ደግሞ አይረን ስለያዝኩኝ ቴብሉ ላይ ይንሸራተታል። ለዛ ነው። ሶ አሁን ፊውዛችን ተነቅሏል። ፊውዛችን ተነቅሏል። ኦልሞስት ይሄኛው ፊውዛችን ነው። እዚህ ጋር ያስቀምጡት ፊውዝ ነው። ቀጥሎ ደግሞ ማነሳው የካፓሲተር ይሆናል። ካፓሲተሩ 400 ቮልት በ68 ማይክሮፋራድ ስፔሲፊኬሽን ያለው ነው። ላፕቶፕ አዳፕተር ላይ በብዛት የምናገኘው እሱን ነው። እሱን ሪፕለስ ለማድረግ እየነቀልኩ ነው። አሁንም ሰው ተመሳሳይ ፕሮሲጀር ነው የሚሄደው። አይረን ይዛለው፣ ዜን ሊድ አለ። እሱን አቅልጬ በሳከር ስበዋለሁ። ሁለት ፒኖች አሉት ፖዚቲቭ እና ኔጌቲቭ፣ እነሱን እነቅላለሁ ማለት ነው። በዋናነት ይሄ ካፓሲተር የላፕቶፕ አዳፕተሩ ላይ ያለ ትልቅ ካፓሲተር ነው። እንደነገርኳችሁ 400 ቮልት ነው። የፊልትሬሽን ስራ ወይ ደግሞ ኤሲን የማጣራት ስራ ነው የሚሰራው። የማጣራት ስራ አፕ ኤንድ ዳውን የሚያደርገውን የኤሲ ቮልቴጅ የማጣራት ስራ ነው የሚሰራው። ሶ አሁን ሳከር ተጠቅሜ እየነቀልኩ ነው። ኦኬ ሶ ይሄም ለቋል እንደምታዩትኝ፣ ካፓሲተሩም ተነቅሏል። ሶ ከዚህ ቀጥሎ ያለው ያው አዲስ አምጥቼ መቀየር ነው።